ህዳር ማርያም ለምን ይከበራል? ታሪካዊ አመጣጡስ ምን ይመስላል? ላይክ በማድረግ ጀምሩት። የህዳር ጽዮንና የአክሱም ጽዮን ማርያም ታሪክ። አክሱም የጥንታዊቷ ኢትዮጵያ ዋና ከተማ፣ የኢትዮጵያ ኦርቶዶክስ ተዋሕዶ ሃይማኖታችን መሰረት፣ የሥነ ሕንፃ፣ የሥነ ዜማ፣ የሥነ ጽሑፍ፣ የሥርዓተ መንግሥት፣ የፊደል፣ የቋንቋ፣ የሥልጣኔ ምንጭ፣ የሕገ መንግሥት መገኛ፣ የጥንታዊ ቴክኖሎጂያችን አሻራ፣ የአስደናቂ ቅርጻ ቅርጻችን መገኛ፣ የታቦተ ጽዮን ማረፊያ ናት። በዛሬው ዕለት በሰሜን ኢትዮጵያ በጥንታዊቷ የኢትዮጵያ ሀገራችን መናገሻ በነበረችው በአክሱም ከተማ በርዕሰ አድባራት ወገዳማት አክሱም ጽዮን ማርያም ቤተክርስቲያን ውስጥ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እምነት ተከታዮች ዘንድ ታላቅ የሆነ ሃይማኖታዊ በዓል በታላቅ መንፈሳዊ ሥነ ሥርዓት ይፈጸማል። የዛሬው የህዳር ጽዮን ማርያም በዓል ስለ 8 አብያት ምክንያቶች ይከበራል። አንደኛ፣ ታቦተ ጽዮን በምርኮ በሄደችበት በሀገረ ፍልስጤም ዳጎን የተባለ የአሕዛብን ጣዖት አድቅቃ በድል የተመለሰችበት ዕለትን በማሰብ። አንደኛ ሳሙኤል ምዕራፍ 1 ከቁጥር 6 መጽሐፍ ቅዱስ እንደሚነግረን ታቦተ ጽዮን በፍልስጤማውያን ተማርካ ቤተ ጣዖት ወስደው ከጣዖታቸው ከዳጎን በታች አስቀምጠዋት እንደነበር ነው። ነገር ግን ታቦተ ጽዮን በላይዋ እንዲቀመጥ ተደርጎ የነበረውን ዳጎንን ገልብጣና ጥላ እርሷ ከላይ ከዳጎን ከበላይ እንደተቀመጠች ይነግረናል። ይህ የሚያሳየን ደግሞ በታቦት የሚገለጠው የእግዚአብሔር ኃይል መሆኑን ነው። ምክንያቱም በታቦቱ ላይ ያለው ሕገ እግዚአብሔርና ስም እግዚአብሔር ነውና። ምንም እንኳን ታቦተ ጽዮን ስትማረክ በአሕዛብ እጅ በወደቀች ጊዜ ለጊዜው ደካማ ብትመስልም መማረኳ ግን ኃይሏን ለመግለጥ ለአሕዛብ የጣዖትን ከንቱነት የታቦትን ክብርነት ለመግለጥ ነበርና መማረኳ ግድ ነበር። በዚህ ዘመን ታቦት ይማረካሉ፣ ይሰረቃሉ፣ ነገር ግን በተአምራት በክብር ይመለሳሉ። ሁለተኛ፣ ታቦተ ጽዮን ንጉሥ ሶሎሞን ወደ ሠራላት ቤተ መቅደስ በክብር የገባችበት ዕለትን በማሰብ። አንደኛ ነገሥት ምዕራፍ 8 ከቁጥር 1 እስከ 66። ሶስተኛ፣ ታቦተ ጽዮን በንግሥተ ሳባ ልጅ በቀዳማዊ ንጉሥ ሚኒሊክ አማካኝነት ወደ ኢትዮጵያ ምድር የገባችበትና እናቱ ንግሥት ሳባም ታላቅ በዓል አድርጋ የተቀበለችበት ዕለት ነውና እሱን በማሰብ። በቤተ ክርስቲያናችን ትረካ መሠረት ታቦተ ጽዮን በኢየሩሳሌም ከሚገኘው ከሶሎሞን ቤተ መቅደስ የታጣችውና ወደ ኢትዮጵያ የመጣችው በራሱ በንጉሥ ሶሎሞን ዘመነ መንግሥት እንደሆነ ቢሆንም በጉዳዩ ላይ ሰፊ ጥናት እንዳካሄደ የሚነግረን እንግሊዛዊ ደራሲና ተመራማሪ ግራሃም ሃንኮክ ግን ታቦተ ጽዮን የተሰወረችው ከንጉሥ ሶሎሞን ዘመን 400 ዓመታት በኋላ በ687 ቅድመ ልደተ ክርስቶስ እንደሆነ መጽሐፍ ቅዱስን መሠረት አድርጎ ይነግረናል። ይህ ዘመን ሲሰላ በንጉሥ ምናሴ ዘመን መንግሥት መሆኑ ነው። ቀጥሎም ግራሃም ሃንኮክ ታቦቷ ወደ ኢትዮጵያ ያመጧት ክቡር ነገሥት እንደሚለው እንደ ቀዳማዊ ምኒልክ ሳይሆን በዚያ ዘመን ንጉሥ የነበረው ምናሴ በጣዖት አምልኮ በመጠመዱ ምክንያት ለእምነታቸው ቀናኢ የሆኑ እስራኤላውያን ታቦቷን ከመቅደስ አውጥተው ወደ ግብፅ ይዘው ሳይሰደዱ እንዳልቀሩና በዚያም 200 ዓመታት ከኖሩ በኋላ ከግብጾች ጋር በተፈጠረ አለመግባባት ወደ አገራቸው ወደ እስራኤል ከመመለስ ይልቅ ወደ ደቡብ ግብፅ በመጓዝ አትባራ እንደገቡ ይነገራል። ከአትባራ ተነስተው የተከዜን ወንዝ በመከተል ወደ ኢትዮጵያ ደጋማ ቦታዎች በመዝለቅ ጣና ሐይቅ የአቡነ ጣና ቂርቆስ ደሴት ደርሰዋል። በጣና ሐይቅም ታቦተ ጽዮንን 800 ዓመታት ይዘው ከቆዩ በኋላ በ330 ዓመተ ምህረት ክርስትናን ለንጉሥ ኢዛናና ለመላው አክሱም ያስተዋወቁት ሶርያዊ ሊቀ ጳጳስ ፍሪምናጦስ ኋላ አባ ሰላማ ወደ ጣና ሐይቅ በመምጣት በዚያን ጊዜ በጣና ሐይቅ ይኖሩ የነበሩትን ሰዎችን ገና ክርስትና ያልተቀበሉና የታቦቷን ጠባቂ አይሁዶችን በማግባባትና በማናገር በጣና ቂርቆስ በድንኳን ትኖር የነበረችውን ታቦተ ጽዮን በአክሱም ቤተ መቅደስ በማሰራት ወደ አክሱም ወሰዷት። ከዚያን ጊዜ ጀምሮ የወዲት እስከተነሳችበት 10ኛው መቶ ክፍለ ዘመን ድረስ በዚያ ኖራለች። በ959 ዓመተ ምህረት ግን የወዲት የተባለች ጸረ ክርስትናና ንግሥት በመነሳቷ ታቦቷ ከአደጋ ለማዳን ሲባል መጀመሪያ ወደ ሰሜን ሸዋ መርሃ ቤቴ ከዛም ምስራቅ ሸዋ ወደ ደብረ ጽዮን ዝዋይ ሐይቅ በመውሰድ 72 ዓመታት በዚያው ካሳለፉ በኋላ መልሰው ወደ አክሱም በማምጣት በዚያው አኑረዋታል። ታቦተ ጽዮን ከዘመነ ዮዲት ጉዲት በኋላ በ15ኛው መቶ ክፍለ ዘመን ከተነሳው
ከግራኝ አህመድ ወረራ ለመደበቅ ሲባል በምዕራብ ኤርትራ በረሃ ለ17 ዓመታት ከአክሱም ወጣ እንደቆየችና ከዚያ በኋላ እስካሁን ድረስ በአክሱም ቤተ ክርስቲያን ውስጥ እንደምትገኝ ይታመናል። አራተኛ የኢትዮጵያ ኦርቶዶክስ ተዋሕዶ ሃይማኖት በአብርሃ ወአጽብሃ ዘመነ መንግስት በኢትዮጵያ ብሔራዊ ሃይማኖት መሆኗ የታወጀበት ዕለት ነው ዛሬ ህዳር 21። አምስተኛ በብሉይ ኪዳን መስዋዕተ ኦሪት የእንስሳት ደም ከሚሰዋበት ምኩራብ ወደ አዲስ ኪዳን አማናዊ በግ የኢየሱስ ክርስቶስ ቅዱስ ሥጋና ክቡር ደሙ የሚፈተትበት ጽዮን ማርያም ተብላ ወደ ቤተ ክርስቲያንነት የተቀየረችበት ዕለት ነው። ስድስተኛ የቀደሙ ነቢያት ስለ እመቤታችን በተለያየ ህብረ አምሳል ያዩበት፣ ለምሳሌ ነቢዩ ዕዝራ በሀገረ መንፈሳዊት፣ ሕዝቅኤል በተዘጋጅ ቤተ መቅደስ፣ ዘካርያስ በተቀዋመ ወርቅ ወዘተ ያዩበትን ዕለት ለማሰብ ነው። ሰባተኛ በአረመኔዋ የዮዲት ጉዲት ከመፍረሱ በፊት በሁለቱ ደጋግ ወንድማማቾች የኢትዮጵያ ነገሥታት በነበሩበት በዘመነ አብርሃ ወአጽብሃ በወርቅና በዕንቁ የተሰራ ባለ 12 ክፍሉ ቤተ መቅደስ ስራው ተጠናቆ ለመጀመሪያ ጊዜ ቅዳሴ ቤቱ የከበረበት ዕለትን በማሰብ። ስምንተኛ በአረመኔዋ የዮዲት ጉዲት መነሳት ምክንያት ለብዙ ዓመታት ያህል ወደ ዝዋይ ገዳም ተሰዳ የነበረችው ታቦተ ጽዮን የስደት ዘመኗን ፈጽማ ወደ መንበረ ክብሯ አክሱም ጽዮን የተመለሰችበት ዕለት በመሆኑ ይህን በመሳሰሉ ምክንያቶች የህዳር ጽዮን በዓል በታላቅ ድምቀት